ለጥብቅ ጉዳይ ልታናግሩኝ እንደሆነ የጠራችሁ ምንድን ነው? እሺ ሩታ፣ በመጀመሪያ በሰሞን እያደረግሽ ያለሽው ነገር ልክ ነው? ልክ ነኝ ብለሽ ታስቢያለሽ? ደህና ነሽ? ምን አደረኩ? መጀመሪያ ግን ደህና ነሽ ወይ አንቺ? እግዚአብሔር ይመስገን፣ ፈጣሪ ክብሩን ይውሰድ። እስካሁን በጣም ደህና ነኝ። አይ ደህና ብትሆኚ በሰሞን የምታረጊው ነገር ሊታወቅሽ ይገባ ነበር። ወይስ ሳታውቂው በሰው ግፍት ነው እያደረግሽ ያለሽው? እንደዛ እንዳንል ደግሞ ራስሽ ነሽ ነገሮችን አስነስተሽ ትልቅ ችግር ውስጥ እየገባሽ ያለሽው። ነገሮች ይቀሉልኛል ብለሽ ራስሽን ትልቅ ችግር ውስጥ እያስገባሽ ነው ሩታ። አልገባኝም። ስለምን የምታወራው? ይሄ ድሮ የምንወዳት ሩታ፣ ለሰው ክብር ያላት ሰውን የምታከብረው ሩታ አይደለሽም አሁን ላይ። ለምን እንደማወራ እየገባሽ ያለ አይመስለኝም። አብርሃምን በቀላል አሳስረሽዋል። በቀላል ማለት ነው። በቀላል? አዎ። እሺ ማለት አሁን ስለሱ መታሰር አንተ የምታናግረኝ ምን ሆነህ ነው ማለት? ማን ሆነህ ነው? ወንድሙ እንደሆንኩ ደግሞ አንቺም ጠንቅቀሽ ታውቂያለሽ። በእናት ነው በአባት? በፈለግሽው አስቢው። እሺ አሁን ታዲያ አታፊሽ ማለት እያፊሽ ነው። አሁን እኛ አክብረንሽ ነው እያወራንሽ ያለ ነው። እንዳደራረግሽ በቃ ይሆናል አይደል? እኛ እያመነጫጨቅን ልናወራሽ ነበር የሚገባው። አቤላይ ትንሽ ልስማክ ብዬ ነው። አብርሃምን ለምን እንዳሳሰርሽው አሁን እንደዛ እስር ቤት አስገብተሽው ደስተኛ ነሽ? ይሄን ነበር የምትፈልጊው? ሰላም ሆኖ ማየት አትፈልጊም ማለት ነው? ምን አድርግ ነው የምትይው? ቆይ ስለማይመለከታችሁ ነገር እናንተ በደንብ ነው የሚመለከተን። ስላንቺ ነው እንጂ የማይመለከተን ስለ አብርሃም በደንብ ይመለከተኛል ብዬ ነው የማስበው። ስላንቺ ደግሞ እንዳይመለከት ያደረግሽው አንቺ ነሽ። እሱን በማሳሰርሽ እሱን ሰላም መንሳት ምንድን ነው የሚጠቅምሽ? ተጋርኩ ምን አገባሽ አንቺ? ለምን ልጁን ጨርሰሽ ለምን አትለዩ? ወይ አትለቀው? ለምን አትለዩ ማለት እሱ ደስተኛ እንዲሆን አትፈልጊም ነው? አልፈልግም። እንደዛ ነው የሚመስለው። አዎ ነው። እሺ ምን ይጣበስ? በቃ ማለት እስኪ ሲስቅ ወይ ደግሞ የሆነ ነገር ላይ ሲሆን ምናምን እንደ አዲስ ትነሽና ሌላ ችግር ትፈጥራለሽ። በቃ በአንተ ቤት ጥሩ ሆነ መልካም ሆነ ምናምን እዚህ ጋር የምትቅለጥ በጣም ጥሩ ነው። እኔ ማለት እሱን እስር ቤት አስገብተሽ አንቺ ነሽ ጥሩ የተባልሽው። ታዲያ ይኸውልህ አይገርምህም? እኔ ሆኜ ነው እንጂ አንተም አንቺም አይቀር